አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁና የተከበራችሁ ተከታታዮቻችን እንዴት ሰንብታችኋል? ይህ ኢትዮ ቱዴይ ነው። መሰናዶ ደግሞ የኛ እይታ። የመሰናዶ አብይ ርዕሰ ጉዳይ ደግሞ አባይ ፖለቲካ የሸፈነው ውዱ የሀገር ሀብት በሚል ርዕሰ ጉዳይ አባይና ስነ ጽሑፋችንን፣ አባይና ሰሞነኛ ጉዳዮቹን፣ አባይና ፖለቲካን፣ አባይ ጣናና የባህር ዳር ከተማ ቁርኝትና ትሩፋቶቻቸውንም እንደዚሁ የምናይ ይሆናል። ከዚህ ከኛ እይታ መሰናዶ ጋር አብረናችሁ ቆይታ የምናደርገው ጋዜጠኛ ደሳለኝ ካሲያዳንና እኔም ጋዜጠኛ ብሩክ ለገሰ ወርቁ እንሆናለን። አብራችሁ እንድትቆዩ እንጋብዛለን። ደሱ እንዴት ሰነበት? ሳምንቱ እንዴት አለፈ? እግዚአብሔር ይመስገን ሳምንቱ በጣም ጥሩ ነበረ። ብሩኬ ባንተ በኩልስ እንዴት ነበር? አው ሙቀት ከፍተኛ የሆነ የሙቀት መጠን በዚህ በከተማችን ባህር ዳርና በዙሪያው አለ። እንደገናም ደግሞ ሰሞነኛ ጉንፋን መሰል ወረርሽኞች ደግሞ እንደዚሁ ተጫጭነው ነበርና በዚህና በሌሎች ተደራራቢ ምክንያቶች ምክንያት ትንሽ ጠፋ ብለን ዋላ ደር ብለን ነበረ ማለት እንችላለን። እውነት ነው። የባህር ዳር ሙቀት የዘንድሮ በጣም የተለየ ነው። ለዛውም አባይና ጣና ተንተርሳ የምትገኝ ከተማ ነች። ሙቀቱ ቀንም ሌሊትም አልተቻለም። እንግዲህ ይህን ሁሉ ተቋቁመን እየቀጠልን ነው። ትንሽ በረሃማ ቦታዎች ደግሞ ምን ያክል ሙቀቱ ሊጨምር እንደሚችል ስናስብ በጣም አሳሳቢ ነው። በተለይ የደስታ ሙቀት የሚጨምር ነገር አለና እሱን እናነሳሳለን። እንደው ደሳለኝ እንደ መግቢያ የሆነን ዘንድ አባይ ለኛና ለግብፃውያን ስናነሳ በተለይ ደግሞ ግብፃውያን አባይን ናይል ይሉታል። ግብፅ የናይል ስጦታ ናት ብለው ያስባሉ። ወንዛቸውን የህይወታቸው ምንጭ አድርገው ሲያስቡ ማለት ነው። እኛ ደግሞ አባይ የኛ ሁለመናችን ነው። አባይ ዘላለማዊ ወንዝ ነው። ሰው ሲፈጠር ጀምሮ ከፍጥረት አዳም ጀምሮ አብሮ የነበረ አሁንም ያለና ወደፊትም የሚኖር እጅግ ውድ ሀብት ነው። ይህ ሀብት ታዲያ በሀገሬው ዘንድ በወገኖቻችን በማህበረሰባችን ወግ እና ስርዓት ትውፊት መሰረት በየስነ ጽሁፎቻችን መሃል የሚነሱ ብዙ ነገሮች አሉት። እንደ መንደርደሪያ የሆነን ዘንድ አባይና ስነ ጽሁፋችንን እስኪ እናነሳሳ። እስኪ የአባይን ጉዳይ ስናነሳ በጣም ሰፊ ነው። በኢትዮጵያውያን አባይ የሚለው ስም በጣም ገናና ነው። በመጽሐፍ ቅዱስም ጊዮን ተብሎ የተጠቀሰ ትልቅ ወንዝ ነውና በዓለማችን በጣም ረጅም ወንዝ አባይ ነው። ስለዚህ እኛ አባይ እያልን ነው የምንጠራው። በተቃራኒው በዓለም አቀፍ ደረጃ ደግሞ የሚታወቀው ናይል በሚል ስያሜ ነው። በተለይ በግብፃውያን ዘንድ አባይ በጣም ናይል በሚል ወንዝ የራሳቸው ንብረት እስከ መሆን የደረሰ ወንዝ ነውና ይሄ ትልቅ የፖለቲካ ትኩሳትንም እያስነሳ የታሪክ ቁርሾንም እያስነሳ የቀጠለ ታላቅ ወንዝ ነው። ከዚህ ጋር ተያይዞ መነሳት የሚችለው ነገር ሄሮዳተስ የተባለው አንድ ፈላስፋ የዓለማችን ታዋቂ ፈላስፋ ነው። አባይ ወይም ናይል የግብፅ ስጦታ ነው ወይም ግብፅ የናይል ስጦታ ነች በሚል አንድ ንግግር አድርጎ ነበርና ይህን መሰረት አድርገው ግብፃውያን ናይል የግብፅ ሀብት ነው፣ የግል ንብረቷ ነው እስከ ማለት የደረሱበት ሁኔታ ነበረ። ምናልባትም የናይልን መነሻ ወይም የአባይን መነሻ የተቆጣጠረ ግብፅን እንደተቆጣጠረ ይቆጠራል የሚል ነገር ማስፍሮ ነበርና ያን መሰረት አድርገው ኢትዮጵያን ለመውረድ ብዙ ጊዜ ሙከራ ያደረጉበት ሁኔታ አለ ግብፃውያንና የአባይና የፖለቲካ የታሪክ ግንኙነት በጣም ሰፋ ያለ ስለሆነ ምናልባት ይህን መሰረት አድርገው ይመስላል ኢትዮጵያውያን በአባይ ስም የማውጣት በአባይ የመስፈን በአባይ የማዜም የመግጠም ስነ ጽሁፎችን የመጻፍ ሁኔታዎች በስፋት ይታያሉና በርካታ ስነ ቃሎች አሉ በዙሪያ የተነገሩና እስኪ እንደው በአንተ በኩል ያስካቸው አሉ እንደመነሻ ቢሆነ እንደመነሻ መሰናዳችንንም እያዋዛን ከማቅረብ አንፃር እንዲሁም ደግሞ በእንሰማቸው ሰርክ አዲስ የሆኑ ስነ ቃሎቻችን በእርግጥ ሀብቶቻችን ናቸው፣ የእውቀት ደግሞ ምንጮቻችን ናቸው ማለት ነው። ስለዚህ አባይ ለኢትዮጵያውያን የደምና የአጥንት ያህል ቁርኝነት ያለው ታላቅ ወንዝ ነው። የሀገር ታሪክ ሰብስቦና ሰንዶ የያዘ ነው። ታላቅ ሀገር ታላቅ ህዝብን አቅፎ የያዘ ታላቅ ወንዝ ነው። ከዚህ ህዝብ ውስጥ ህብረተሰቡ ማህበረሰቡ ዜማ
ተዚሞለታል፣ ተቀኝቶበታል፣ ተተርኮለታል፣ ተዘፍኖለታል። በእርግጥም በቂ ባይሆንም ማለት ነውና የኛ ማህበረሰብ ደግሞ አብዛኛው ሀብቱ በስነ ቃል ይገለጻል ማለት ነውና በጣም በርካታ ቢሆኑም እንደው አለፍ እያነ ለማንሳት ያህል ያገሬ ሰው ልቡን ነገር ሲያምረው አባይን ተንተርሶ እንደዚህ ይላል። አያችሁልኝ ወይ ይህንን ነገር መውደድ፣ አባይ በጣና ላይ ይፈልጋል መንገድ፣ አባይ አረጃሉ ሽበት ዘረዘረ፣ ምኑም ምናምኑም ይሻገር ጀመረ ይላሉ። ይህ ብቻም አይደለም። አባይ በጣና ላይ እንዴት ቀለደበት፣ ለአንድ ቀን ነው ብሎ ዝንት ዓለም ሄደበት። አባይ በጣና ላይ ደልሎ ቤቱን ሰርቶ ቀረ ጊዜያዊ ነኝ ብሎ። አያባይ ንጉሱ አንተን በስራ አድርገው በላይ ገሰገሱ እያሉ ብዙ ይተረካሉ። ፍቅርንም ደግሞ ለመግለጽ በፍቅር ጨዋታ መሀልም ይነሳል ይሄው መከረኛው አባይ ማለት ነው። አንቺዬ አባይ ዳርዳሩ ያበቅላል ጠንበለል፣ ዋጥ ላርግሽና አላየሁም ልበል። አባይ ጉደል ብለው አለኝ በታሳስ፣ የማን ሆድ ይችላል እስከዚያ ድረስ እያለ ህዝብ ይቀኛል፣ ይገጥማል፣ ይሸልላልም ይፎክራልም ማለት ነው። አባይ ቁልቁለቱን ይሆን ነበር ሜዳ፣ የወደዱት ባይሞት ያመኑት ባይከዳ እየተባለም ይነገራል። እንደዚሁም ደግሞ አባይን ተሻግሮ አባይ አለ ወይ፣ ሞትና መለየት አንድ አይደለም ወይ፣ የአባይ ውሃ ሞልቶ ይፈሳል ቦይ ለቦይ፣ ምነው በልሜ መጣሽ ደህና አይደለሽም ወይ፣ ከበረታ ሎሚ ከአባይ ዳር እንኮይ፣ አምጥቼ ብበላ ይመሽብኝ ወይ፣ አባይም ቢሞላ ዙረሽ ነይ በሌላ አለው መላ እያለም ያገሬ ሰው በየሰርጉ በየደስታው በየዓመት ባሉ ሲዘፍን እንሰማለን ማለት ነው። አባይን ባገዳ ሲሻገሩ ባይ፣ እኔም በእግሬ ገባው አበሳይን ላይ እያለም ደግሞ ፈተናውንም ይገልጽበት ነበረ። በኋላ በእርግጥ እናነሳዋለን። አባይን ለመሻገር ፈተና ነበረ ከጥንትም ጀምሮ ማለት ነው። እና ይሄን እንደዚህ አይነት የመሳሰሉ ስንኞችን ያነሱ ነበረ ማለት ነው። ይሄ ብቻም ሳይሆን ቅድምም አንተ እንዳነሳው ስምም የማውጣት በተለይ ለልጆቻቸው መጠሪያ ስምን በአባይ ወንዝ ላይ እስከ መስጠትም ተደርሷል ማለት ነው። ለምሳሌ አባይነሽ፣ አባይ ነው የሚባሉ ልጆችን እንሰማለን ማለት ነው። መጠሪያ ስያሜ ያላቸው። ይገደብ አባይ የሚባል ሰው ለጆሮአችን በጣም ቅርብ ነው። ታዘበው አባይ የሚባል ስምም እንደዚሁ እናገኛለን። ምናለ አባይ የሚባሉ መጠሪያ ስሞችንም እናያለን። ገና ነው አባይ የሚባሉ ስሞችንም እናያለን። ሲያምረኝ አባይ የሚባሉ መጠሪያ ስሞችንም የሀገሬ ማህበረሰብ ሲሰጥ እናያለን ማለት ነው። ዳር እስከ ዳር፣ ሞላ፣ ተረፈ የሚባሉ ራሱ ከወንዙ ሙላትና ወንዙ ዳር ለዳር ጋር የሚያያዝ እንደሆነ ማየት እንችላለን ማለት ነው። ከዚህ ባሻገር ደግሞ በምሳሌያዊ ንግግሮቻችን ውስጥ የሚገለጹ ደግሞ አሉ። ለምሳሌ አባይን ያላየ ምንጭ ያመሰግናል እንላለን ምሳሌያዊ አነጋገሮቻችን ውስጥ ስለሆነ። አባይ ማደሪያ የለው ግንድ ይዞ ይዞራል እንላለን። አባይን በጭልፋ የሚባሉ አባባሎችም በጣም ለጆሮአችን ቅርብ ናቸው። ማህበረሰቡ በየዕለት ተዕለት እንቅስቃሴ ውስጥ የሚያነሳቸውና የሚጠቀምባቸው በጣም ከብዙ በጥቂቱ የሚነሱ አባባሎቻችን መካከል ዋነኛው ነው ማለት ነው። በአጠቃላይ ግን አባይን ስናነሳ በስነ ቃሎቻችን ብቻ አይደለም፣ በእምነት ትሩፋቶቻችን ውስጥም ቢሆን ዘልቆ የገባበት እንዳለ ማንሳት እንችላለን። በተለይ ደግሞ እዚህ ጎጃም ውስጥ ጎጃም ሰከላ ተብሎ በሚጠራው አካባቢ ወይም ወረዳ ውስጥ የነበሩት መነኩሴ በሃይማኖት ክርክር ምክንያት በአጼ ኢያሱ ታላቁ ዘመነ መንግስት በ1682 እስከ 1706 ባለው ዘመን ማለት ነው በነበረ ክርክር ምክንያት ታስረው ወደ ሌላ ቦታ በሚወሰዱበት ጊዜ ለአባይ ወንዝ መጽሐፋቸውን አደራ ብለው ትተውለት ሂደው ነበረ ይላል በገድለ ዘርዓ ብሩክ ድርሳን ላይ ስናየው ማለት ነውና ያም ወንዝ አደራውን ቃል ኪዳኑን ጠብቆ አስረከበ ይላል። ስለዚህ አባይ ከታማኝነት ከታላቅነት ከልዕልና ጋር አብሮ የሚነሳ እንደሆነ ማንሳት እንችላለን። ከብዙ በጥቂቱ ነው በነገር ላይ ደሱ። እውነት ነው ብሩኬ። አባይ በጣም የብዙ ነገሮች መነሻ ነው። የስነ ቃል መነሻ ነው፣ ቅድም እንዳልነው የድርሰቶች መነሻ ነው። ከዚህ ማለፍ ሲል ማህበረሰቡ ስሜቱን፣
ቁጭቱን፣ መከፋቱን፣ መደሰቱን የሚገልጽበት እንደ ሰው የሚያናግርበት በሰውኛ ዘይቤ እንደ ሰው የሚያናግርበት በጣም ታላቅ መገለጫችን ነውና ከታሪክም ከእምነትም ከባህልም ጋር የሚወራረስ በጣም ታላቅ ወንዝ ነው። ስለዚህ ወንዝ የታሪካችን አንድ አካል ነው ብሎ መውሰድ ይቻላል። ከዚህ ጋር ተያይዞ ነው እንግዲህ ግብፃውያንም ሌሎች ታችኛው ተፋሰስ ላይ ያሉ ሀገራትም ይህን ታሪካችን ለማጠልሸት የራሳቸው ሀብት ለማድረግ ያው ጥረት እያደረጉ የሚገኙትና ይህን ወንዝ ከማንም ልብ መፋቅ የሚቻል አይመስለኝም። እውነት ነው። አዎ ለዛም ነው እኮ በመሙላት በመጉደል አሁን ደግሞ ግንቦት ሰኔ ሲመጣ ሰማዩ ሲጠቁር ወንዙ ሲደፈርስ ክረምቱ ጨመር ሲል ጨከን ሲል አባይ ጋር ያለው ነገር በጣም በእጅጉ ይንሰላሰላል አብሮ ማለት ነው። ለማንኛውም ጥቂት ስነ ቃሎችን እናንሳና ወደ ሰሞንኛ ጉዳዩም ደግሞ እናምራ። ደሱ አባይ ጉደል ጉደል ቀጭን መንገድ አውጣ የከፋው ወንድ ልጅ ተሻግረው እንዲመጣ አባይ ጎደላሉ ተሻገረው ዶሮ እንሂድ ካላችሁ እንሂድ ዘንድሮ አገራችን ጎጃም ወንዛችን አባይ ሰንጥቀነው ብንሄድ ከልካይ ያለን ወይ እያልን ብዙ ስነ ጽሁፎችን ብዙ ስነ ቃሎችን ብዙ ትሩፋቶችን ማነሳሳት እንችላለን ማለት ነው። እንግዲህ አባይ ላይ እንዲህ አይነት ስነ ቃሎች እንዲህ አይነት ትሩፋቶች ቢሄዱም ለዘመናት ግን በአባይና ጣና ላይ የመልማት ፍላጎታችንና የተጠቀምንበት ርቀት ደካማ እንደሆነ በእጅጉ ይነሳን ማለት ነው እና በአባይ ወንዝ ላይ በጣም ብዙ የልማት ትሩፋቶች ፕሮጀክቶች መሰራት ቢጠበቅባቸውም ቅሉ ነገር ግን ተፈጥሮ እንዳለ እንደተቀመጠ ነው እንጂ ያለ በእውቀት በቴክኖሎጂ ዘምኖ ተዋህዶ ጥቅም መስጠት በሚችልበት ሁኔታ ላይ ነው ወይ ብሎ ለማለት ግን እንቸገራለን። እስኪ ወደዚህ ዝርዝር ጉዳይ ከመግባታችን በፊት በባህር ዳር ከተማ በዚሁ በአባይ ወንዝ ላይ ሰሞነኛ ጉዳይ ተከስቷል። ደሳለኝ በአባይ ወንዝ ላይ ታላቅ ተለዋጭ ድልድይ ተገንብቷል። ስለዚህ ጥቂት ነገር እናንሳ። ጥሩ እውነት ነው ብሩኬ። የአባይ ወንዝ የታሪካችን ያክል ልማት ያለማበት ለኢኮኖሚ አስተዋጽኦ ያላበረከተበት በጣም እምቅ ሀብት ሆኖ የቀጠለበት ሁኔታ ነው ያለው። ስለዚህ የልማቱ ሁኔታ በጣም አሳሳቢ ነው ማለት በሚፈልገው ልክ የለማ አይደለም፣ የተነካማ አይደለም ማለት ይቻላል። ሰሞኑን ያው በታላቁ አባይ ወንዝ ላይ የተሰራ አንድ ድልድይ ተመርቋል። እዚህ ባህር ዳር ከተማ ውስጥ ነው ያለው። ከዚህ በፊት እንጠቀም የነበረው ድልድይ እንግዲህ በጣም ለበርካታ ዓመታት አገልግሎት የሰጠ ነው። በአፄ ኃይለ ሥላሴ ዘመነ መንግስት የተገነባ ድልድይ ነው። ይህ የማገልገያ ጊዜውን እንዳለፈበትና ምናልባትም ለአደጋ ሊጋለጥ እንደሚችል በተደጋጋሚ ነገር ነበረ። አሁን ዘመናዊ ድልድይ ከዘመናት ጥያቄ በኋላ ተገንብቶ ሰሞኑን ተመርቋል። ይህ በጣም ትልቅ ድል ነው። በነገራችን ላይ የፖለቲካ ሽኩቻም ስላለ በፖለቲካም ስለተሸፈነ ይሄ በማንነት የተወጠረ ሁኔታ ስላለ እንጂ ትልቅ የሚዲያ ሽፋንም የሚሰጠው ለባህር ዳር ከተማ ብቻ አይደለም፣ ለአማራ ክልል አልፎም ለሀገሪቱ ትልቅ ሀብት እንደሆነ በሰፊው መነሳት የነበረበት ሁኔታ ይመስለኛል። የድልድዩ ጉዳይ ማለት ነው። ምናልባት ወደፊት በደንብ ሊዘከር ይችላል። ነገር ግን አሁን ባለው ሁኔታ ለከተማዋም እፎይታን የሚሰጥ ነው። ከተማዋን ከሌላ አካባቢ ጋር ለመገናኘትም ትልቅ እፎይታን የሚሰጥ ስለሆነ በጣም ትልቅ ነገር ነው ብዬ ነው ወስዶ የድልድዩን መገንባት። አዎ ድልድዩ እንግዲህ ተመርቋል። ለባህር ዳር ከተማ ሌላኛው ውበት ሌላኛው መገለጫዋ ሆኖ ቀርቦላታል ማለት ነው። ቅድምም እንዳልከው ፖለቲካ የሸፈነው ወቅታዊ የጸጥታና የሰላም ችግሮች የሸፈኑትኝ ጉዳይ ሆኖ ነው እንጂ ትልቅ ፕሮጀክት ታስቦ ተከናውኖ እንደተፈጸመ መመስከር ያስፈልጋል። ምክንያቱም ይሄ ትውልድን ከትውልድ የሚያገናኝ ዓመታትን የሚሻገር በጣም በርካታ ትሩፋቶች ያሉት ድልድይ ነው ማለት ነው። ይሄ ድልድይ የተገነባው በቱርክ በአብዛኛው ማንሳት እንችላለን እና ቱርክ ውስጥ አንድ በጣም ትልቅ ድልድይ አለ እና ይሄ ድልድይ የብሔራዊ ኩራታቸው ምልክት አድርገው እስከ መውሰድ የደረሱበትን ምሳሌዎች ማንሳት እንችላለን። አሁን ይሄን ታላቅ ድልድይ
ለባህር ዳር ከተማ ከአባይ ከጣና ቀጥሎ ሌላኛዋ መጠሪያዋ ሌላኛዋ ውበቷ ሊሆን ይገባል ማለት ነውና በፊልሞቻችን በየቴሌቪዥን መስኮቶቻችን ማስታወቂያዎቻችን ላይ ድራማዎቻችን ላይ ሁሉ ውስጥ እየገባ የማነጽ የማስረጽ የመመካት የመኩራት ስራዎች ሊሰሩ ይገባል የምንለው ከ1 ቢሊዮን ብር በላይ ወጪ የተደረገበት ነው። ወደ 48 ሜትር እርዝመት እንዳለው እየተነሳ ያለበት ሁኔታ ነው ያለ። ትልቅ ስራ ተሰርቷል። እንደሚታወቀው ደሳለኝ አባይ ወንዝ ላይ ነገስታት በጣም በርካታ ስራዎችን ለመስራት ሞክረዋል። እዚህ ወንዝ ላይ ለምሳሌ አጼ ሱስንዮስ እና አጼ ፋሲለደስ እዚህ ወንዝ ላይ የመጀመሪያውን ድልድይ ገንብተዋል። ከዛ በኋላ ነገስታት በሄዱ በመጡ ቁጥር የራሳቸውን አሻራ ወንዙ ላይ ለማሳረፍ ጥረት ሲያደርጉ አይተናል። ለምሳሌ ብቸኛው ጎንደርን ከጎጃም ጋር ወይም ደግሞ የሰሜኑን ክፍል ከማዕከላዊ ኢትዮጵያ ጋር የሚያገናኘው ከመሃል ሀገር ኢትዮጵያ ጋር የሚያገናኘው እና መተላለፊያ የነበረው ብቸኛው ድልድይ ይሄው በቀዳማዊ ኃይለ ሥላሴ የተገነባ ድልድይ ነው። ይሄ ድልድይ እድሜው የተቀመጠለት የአገልግሎት ጊዜ እድሜው በማጠሩ ምክንያት ለበርካታ ጊዜ ለብልሽት ለእንግልት ሲዳረግ ቆይቷል። እኛ ምስክሮች ነን። ለእድሳት ተብሎ መንገዱ ሲዘጋ ምን ያህል የከተማዋ ነዋሪዎች በእርግጥ ለሁለትም እኮ የከፈለ ነው ይሄ ድልድይ ማለት ነው። የከተማዋ ነዋሪዎች ለሁለት ከፍሎ አንዱ ለመገናኘት ለመጠየቅ እስኪቸገር ድረስ ችግር ሲፈጠርበት የቆየ ነው ያለና ብዙ ችግሮችን ያቃለለ ተለዋጭ መንገድ ሆኖ ነው የመጣ። ስለዚህ በየፊልሞቻችን፣ በየሙዚቃዎቻችን፣ በየድራማዎቻችን፣ በየቴሌቪዥን መስኮት ማስታወቂያዎቻችንና ልዩ ፕሮግራሞቻችን ውስጥ ያስገባን ልንኮራ ልንመካበት የሚገባ እንደሆነ ግን ማንሳት ያስፈልጋል። ትክክል ነው። እንግዲህ የአባይ ወንዝ ቅድም እንዳልነው መልማት የሚገባውን ያክል አለማም ብለናል። ነገስታት በነበሩባቸው የስልጣን ቆይታዎች ዘመናት በርካታ እቅዶችን አቅደው እየተገበሩ አሉ፣ ያልተገበሩም አሉ። ነገር ግን እንዳይተገበር ይደረግ የነበረው በባዕዳን ሴራ እንደሆነ የሚታወቅ ነውና በርካታ ስምምነቶች ተደርገዋል። በዚህ ወንዝ ላይ ምኒልክና ዳግማዊ አጼ ምኒልክና እንግሊዞች ስምምነት አድርገውበታል። እንግሊዞች ያኔ በሴራ በጣም ከፍተኛ ልምድ ስለነበራቸው በተለያየ መንገድ የአባይን ወንዝ ዳር እስከ ዳር የሚዘጋ ድልድይ ከኛ እውቅና ውጭ እንዳይሰራ ሚል ስምምነት ያደረጉበት ሁኔታ ነበረ። ያው ስምምነቱ ባይጸናም ከዛ በኋላም በርካታ ጥናቶች ተደርገዋል። ልማት ለማልማት ማለት ነው። የአሜሪካ መሐንዲሶች አጥንተዋል። በዚህ ወንዝ ላይ በጣና ዙሪያ እንዲሁ ልማት ለማልማት በርካታ ጥረቶችን አድርገዋል እና ነገር ግን የባዕዳንም ሴራ ስለነበረ ልማቶቹ እየተደናቀፉ የቀጠሉበት ሁኔታ ነው ያለው። እችን አሮጌዋን የጥንታዊቷን ድልድይ የራሱ ጣሊያኖች እንደሰሩ በተደጋጋሚ ይነገር ነበርና ጣሊያኖች ግን ሲሄዱ ሰርተው የነበሯትን የእንጨት ድልድይ አፍርሰው እንደሄዱ ነው ታሪክ የሚያስረዳው። በኋላ አጼ ኃይለ ሥላሴ እንዳስገነቡ ነው ታሪክ የሚናገረውና ውጮቹ ምን ያክል ሴራ ይሰሩ እንደነበረ ነው የሚያሳየው። ስለዚህ አባይ ወንዝ መልማት የሚገባውን ያክል አለማም። ቀደም እንዳልነው በተለይ ባህር ዳር ከተማ ዙሪያ ነው የሚገኘው። ከባህር ዳር ነው የሚነሳው፣ ከጣና ነው የሚነሳው። ከጣና ተነስቶ ባህር ዳርና ካሎ ነው የሚያልፈውና እስከ ጭስ አባይ ያለው ቦታ በጣም ሜዳ ነው፣ ለልማት ምቹ ነው። ወንዙን ተከትሎ ማልማት የሚቻልባቸው በጣም በርካታ እድሎች ነበሩ፣ ግን አለማ ምንም። አሁን ከጣና መነሻ ከጨረጨራ ግድብ ጀምረህ እስከ ጭስ አባይ ጎርጁ ውስጥ እስከሚገባ ድረስ እስከ ጭስ አባይ ፏፏቴ ያለው ሜዳ ነው፣ ግን ምንም አይነት ልማት የለም። አሁን አዲሱ ድልድይ ተሰራ። ከዛ ውጭ የሰማዕታት ሐውልትና ፊት ለፊቱ ላይ የምክር ቤት አዳራሹ አለ። ከዛ ውጭ ያለው ግን ክፍት ነው። ከቤተ መንግስት ጀምሮ ፊት ለፊት ያሉት ቦታዎች በጣም መልማት የሚገባቸው በርካታ ቱሪስቶችን መሳብ የሚችሉ ለመዝናኛነት የሚያገለግሉ በርካታ ሎጆች የሚሰሩበት፣ ስታዲየሞች የሚሰሩበት፣ ለስፖርት አገልግሎት በርካታ ስራዎች የሚሰሩበት ነበርና ግን አለማም ማለት ነው። አለማም። ይህ ቁጭትን ሊፈጥር ይገባል። ወደ ኢኮኖሚ ከስም ባሻገር ከታሪክ ባሻገር ወደ ኢኮኖሚ መቀየር ያለበት ይመስለኛል እና
እዚህ ላይ በጣም ድክመቶች እንዳሉ ነው የሚሰማኝ። ልክ ነው። አዎ ደሱ በጣምም እኮ አሁን የተሰራውን ይሄን ድልድይ እናመስግን፣ እናድንቅ፣ እንኩራ፣ እንመካበት ለቀጣይ ልማት እንደ እርሾ እንደ መነሻ ሆኖ ያገልግል ያነሳሳ በሚል አነሳ ነው እንጂ በነገስታት ታሪክና አባይ ወንዝን ስንቃኝ የተገነቡ ድልድዮች ቁጥር 10 ናቸው። ይሄ 10ኛው ድልድይ ነው አባይ ወንዝ ላይ የተገነባ ማለት ነው። ነገር ግን ይሄው ይገንባ እንጂ አባይን ተንተርሳ ጣናን ተጎራብታ ለከተመች ከተማ ይሄ ይገባታል ብሎ ማለት ግን አይደለም። አሁን ተፈጥሮ ከሰጠችው ተፈጥሮ ከቸረው ጸጋው በስተቀረ ሰው ሰራሽ ወይም ደግሞ ዕውቀት አርፎበት ዘመናዊነት አርፎበት ልክ እንደ ግብጿ ካይሮ፣ እንደ ሱዳኑ ካርቱም፣ እንደ ቱርኳ አንካራ ማንሳት እንችላለን። ትልልቅ የሚባሉ ከተሞች እና ለንደንን ማንሳት እንችላለን። ወንዙን ሐይቁን አንደኛ እንደ መዝናኛ እንደ መስህብ ጥቂት ዕውቀት በነገር ላይ እኮ ባህር ዳርን ትንሽ እኮ ነው ኳል ማድረግ የሚያስፈልግ። ምክንያቱም ተፈጥሮ በምልአት የጸጣት ከተማ ስለሆነች ትንሽ ኳል ብታረጋትኝ ተውባ ፈክታ የምትታይ ከተማ ናት። እንዲህ ሲሆን የኢትዮጵያ ጌጥ የአፍሪካ ኩራት ነው የምትሆነው ማለት ነው። ነገር ግን አሁን እየተሰራ ነው ብሎ ለማለት ያስቸግራል። አሁን መሸፋፈን አያስፈልገውም። እየተከናወኑ ያሉ የልማት ስራዎች ጅምሩ ጥሩ ነው። እንደዚህ አይነት ስራዎች በአጭር ጊዜ ውስጥ ማጠናቀቅ ከተቻለ ሌሎች ስራዎችን ቢሰሩ መልካም ነው እንላለን። ለምሳሌ ጅምር ላይ የነበረ ሀሳብ ነበረ ይህን ወንዙን በመሃል ከተማው አድርጎ ፈሶ የከተማው የውበት አካል ሆኖ እንዲሄድ ወሬዎች ሀሳቦች ነበሩ። ግን የት እንደደረሰ አይታወቅም። ያው የዋሽታ ነው የሆነው ማለት ነው። አሁንም ቢሆን የከተማዋን ውበት የመዝናኛ ቀደም እንዳልከው ሎጂዎችና ትልቅ መዝናኛዎች ሰማይ ጠቀስ ህንፃዎች ሳይሆን መዝናኛዎች የህዝብ መዝናኛዎች እና ደግሞ ውበቱን በሚገልጽ አግባብ ለመስኖ ልማት በሚውልበት አግባብ ኢኮኖሚያዊ ትሩፋት በሚሰጥ አግባብ አሁን እንዲህ ባለ የሙቀት መጠን ስንት ቱሪስት ነው ወደዚህ ከተማ መጥቶ መዝናናት የሚፈልገው? በአባይ በጣና መሰንበት የሚፈልገው ስንት ነው? ስለዚህ ቱሪዝሙ ገቢ እንዲያመነጭ ምንዛሬ እንዲያመጣ ማድረግና መስራት ያስፈልጋል የሚል መልእክት ግን ይኖረናል ማለት ነው። እውነት ነው። እንዲያው ኢትዮጵያ ውስጥ ያሉ ከተሞችን አብዛኞችን እናውቃቸዋለን። እንደ ባህር ዳር አይነት ተፈጥሮ ያደለው ከተማ አለ ማለት ግን አይቻልም። ሐዋሳ ነች ተቀራራቢዋ። የባህር ዳርን ያክል ውበት የላትም፣ ተፈጥሯዊ ውበት እውነቱን ለመናገር ማለት ነው። መልማት ቢችል አይደለም ለኢትዮጵያ ለአፍሪካ አልፎም ለዓለም ትልቅ ጸጋ የሚሆን ነው የባህር ዳር ከተማና ወደፊት መልማት ያለበት መታሰብ ያለበት ይመስለኛል። በተለያዩ ምክንያቶች የሚወጣውን ወጪ ወደ ፕሮጀክቶች እየቀየሩ ወደፊት ከፍተኛ ገቢ ሊያስገኙ የሚችሉ ነገሮች ቢሰሩ በጣም አዋጪ ይመስለኛል። በተለይ ናይል ማራቶን የሚል አንድ እቅድ ነበረ የምናውቀውና ከዚህ ከመነሻው እስከ ጭስ አባይ ዙሮ የሚሄድ ጣና ዳርዳሩን ይዞ ወንዙን ይዞ እስከ ጭስ አባይ ፏፏቴ ድረስ ናይል የሚለው እንኳን ቀርቶ አባይ ማራቶን አባይ ማራቶን ጊዮን ማራቶን ናይለኛ ስም አይደለም፣ ናይለኛ ስም አይደለም፣ አባይ ነው ወይ ጊዮን ነው ሊሆን የሚችለው። ይህን ስም ይዘን የማራቶን የስፖርታዊ ክንውኖች የሚካሄዱበት ከተማ ብናደርገው በጣም ትልቅ ለውጥ ያመጣል። ለምሳሌ ለንደን ማራቶን አለ አይደል? ቦስተን ማራቶን አለ፣ ቶኪዮ ምናምን እያሉ በየከተሞቻቸው ነው የሚሰይሙት። ይህን የሚያደርጉት ለገጽታ ግንባታ ነው፣ ለኢኮኖሚም ጭምር ነው እና ባህር ዳር ላይ የአባይ ማራቶን የሚል መንገዱን ማለት ወንዙን ተከትሎ በግራና ቀኝ የማራቶን የሚካሄድበት መንገድ ቢሰራ በጣም ትልቅ ለከተማዋ ትልቅ ገቢ ያስገኛልና ይህን የከተማዋ አመራሮችም የክልሉ አመራርም ቢያስቡበት በጣም መልካም ይመስለኛል። ልክ ነው። በዚህ ዘላለማዊ ወንዝ ላይ ዘላለማዊ ሐውልትን ተክሎ መሄድ በጣም ትልቅ አደራ ማለት እንወዳለን። የሆነ ሆኖ ግን ደሳለኝ አባይ ወንዝ ላይ 10ኛው ድልድይ ሰሞነኛ ተመርቆ ሁሉንም ያስደሰተ ሁሉም በአሁንታ ሀሳብ አስተያየቱን የሰጠበት ነው። አሁን ደግሞ በአባይ ወንዝ ላይ ሌላኛው ትልቅ ፕሮጀክትም ተጀምሮ ጫፍ የመድረስ አዝማሚያ ምልክቶችን እያየን ነው። ታላቁ የህዳሴ ግድብ እዚሁ ወንዝ ላይ
ከተሰሩ የልማት ሜጋ ፕሮጀክቶች መካከል አንዱ ነው። ሌላኛው ሰንደቃችን፣ ሌላኛው አድዋችንም ደግሞ እሱ ይሆናል ማለት ነው እና አሁን አባዩን በነገር ላይ የባዕዳን ተልእኮና ሴራ በአባይ ወንዝ ነው ብዙን ጊዜ የሚመሰረተው። ከጥንት ጀምረን ስናየው አባይን ተንተርሶ ነው የሚመጣ ማለት ነው። ስለዚህ እኛ ደግሞ አባይን ተንተርሰን ልማት እንደዚህ መስራት ከጀመርነ ትሩፋቱና ጸጋው የትየለሌ ነው። ልክ እንደዚሁ ድልድይ፣ ማራኪ ድልድይ፣ ጥሩ ስም ያለው ድልድይ እንደሆነ ሁሉ ታላቁ ፕሮጀክታችን የህዳሴው ግድብ ተጠናቆ ለማየትም ያብቃን ማለት ያስፈልጋን። በእርግጥ በሌላ አጀንዳ እንመጣበታለን። እውነት ነው። እንዲያው ታላቁን የህዳሴ ግድብ ካነሳኸው አይቀር እንዲያው የመጎብኘት እድሉን አግኝተሃል? አዎ፣ አንድ ጊዜ እኔ 2 ጊዜ የማየት እድሉ ነበረኝ እና በተለይ የመጀመሪያው ጉብኝቴ ውሃው ዳይቨርት ተደርጎ በአርቲፊሻል ወንዝ ሲሄድ ነበርና እዛ የተገኘሁት። በወቅቱ ኢንጂነር ስመኘው ነበሩ የግድቡ ስራ አስኪያጅ። እሳቸውንም የማግኘት እድሉ ነበረኝና የተሰማኝ ስሜት ልዩ ነበረ። ልዩ ማለት ነው በቃ ስሜት የሁሉ የሚያያዘው ከሀገራዊ ስሜትና ከግብጾች ሴራ ጋር ነበር የሚገናኘው ያንሳይና ስሜቱ ሁላችንም ላይ ያለ ስሜት ነው። የአሸናፊነት ስሜት አለ፣ የታሪክ የበላይነት ስሜት አለ፣ በሀብታችን የመጠቀም ስሜት አለ። ዓለም አቀፍ ጫናዎችም አሉብን። ያን ሰብሮ የመውጣት ፍላጎቱ ስለነበረ ማህበረሰቡ የኢትዮጵያ ሕዝብ ከጫፍ እስከ ጫፍ ወጥቶ ቦንድ እየገዛ ስሜቱን እየገለጸ እዚህ ደረጃ ያደረሰው ትልቅ ፕሮጀክት ነውና የዚህን መመረቅ ያው በጉጉት እንጠብቃለን። አሁን 90% ላይ ነው ያለው። ኦልሞስት ተጠናቋል ማለት ነው የሚቻለው። ግን ይሄ ተመርቆ ሌላም ተጨማሪ እንደዛ አይነት ፕሮጀክቶች እንዲጀመሩ ደግሞ ፍላጎቶች አሉ። ያው የውጮቹ ፍላጎት ባይኖርም የኛ ፍላጎቶች አሉ። በነገር ላይ የአባይ ወንዝ ኢትዮጵያ ውስጥ ከ17000 ሜጋዋት በላይ ኤሌክትሪክ ኃይል የማመንጨት አቅም እንዳለው ይገለጻል እና ወደ 5 ተመሳሳይ ግድቦች እንደሚሰሩም በጥናት የተቀመጠ አለና አሜሪካውያን ናቸው ያን ቦታ ያጠኑት። አሁን እንትን ያለውን በአፄ ኃይለ ሥላሴ የዘመነ መንግስት ነው ጥናቱ የተደረገው። ከዛ ወደ ላይ ስንመጣ ደግሞ ወደ 5 ግድቦች እንደሚሰሩ በጥናቱ የተቀመጠ ነገር አለና እነዚህ ወደፊት እንደሚጀመሩ ተስፋ እናደርጋለን። ያው እንዲጀመሩ ግፊት መደረግ አለበት በማህበረሰቡ ዘንድ ሀብታችን መጠቀም ስላለብን ማለት ነው። ስለዚህ ታላቁ የህዳሴ ግድብ ማንኛውም ሰው በጉጉት የሚጠብቀው ታላቅ ፕሮጀክት ነውና ከፍተኛው የውሃ ድርሻም የኛ ስለሆነ ወንዛችን የመጠቀም የበላይነትንም የመውሰድ ግዴታ ስላለብን የግድ እናለማለን ማለት ነው። በጣም አሪፍ ደሱ። አባይ እስትንፋሳችን ነው፣ ነፍሳችን የሚረካበት እስትንፋሳችን አብሮ ያለ ኢኮኖሚያችንን ነው በሱ አርሰን አምርተን የምንጠቀምበት። ደግሞ የጥማችን ማርኪያ ነው ቀርተን የምንጠጣው፣ አዝርት የምናለማበት ብዙ ነገር የምንሰራበት ነው። በዚህ ወንዝ ላይ ከተማችን ባህር ዳርና የኢትዮጵያን ሕዝብ የሚመጥን ታላቅ ድልድይ ተገንብቷል። የዚህ ድልድይ መገንባት አስተዋጽኦ ላደረጉ ሁሉ እጅግ አድርገን ማመስገን እንወዳለን። መላውንም ተሳትፎ ያደረጉትን ሁላችንም እንኳን ደስ አለን እንላለን። ደግሞ ለሌላው የአባይ ወንዝ ድልድይ ምርቃት ያብቃን ማለት እንወዳለን። በአጠቃላይ ግን ለዛሬ ያሰናዳናቸው መሰናዶች ወደ መጠናቀቂያው ላይ ደርሷል። በሚቀጥለው መሰናዷችን ግን የታላቁ የህዳሴ ግድብን አስመልክተን ደግሞ በዝርዝር የምናነሳና የምንመጣበት ይሆናል። እንደ ማጠቃለያ ሀሳብ ካለ ድል ልስጥ። በጣም ጥሩ ብሩኬ፣ ዛሬ ይህን ጉዳይ እያነሳ ነው። ይህ ድልድይ የአማራ ክልል ወይም የባህር ዳር ከተማ ሀብት ብቻ አይደለም፣ የሀገር ሀብት ነው፣ የኢትዮጵያውያን ሀብት ነው። ወደፊት በጋራ የምንጠቀምበት በጋራ የምንለማበት ታላቅ ሀብት ነው እና ወደፊት የሚዲያ ሽፋን ማግኘት ያለበት ይመስለኛል። ከዛም ባለፈ ሀብታችን ነው ብለው ሰዎች መጎብኘት እንዳልከው ቅድም እንዳልከው የፊልሞች የሙዚቃዎች ማጀቢያ የማድረግ ልማዱን የማሳደግ እንደዛ ሲሆን የሀገር ገጽታ ይገነባልና የሁላችንም ሀብት ነው ብለን እየመጣን እየጎበኘን የልማቱን ተቋዳሽ እየሆን በጋራ የምንቀጥልበት ሁኔታ ቢፈጠር ደስ ይለኛል። ያንተ የእኔ የእሱ ከሚል ስሜት መውጣት ያለብን ይመስለኛልና እንዲህ አይነት ልማቶች መመስገን ያለባቸው ይመስለኛል።
እና በጣም በግሌ ደስተኛ ነኝ። ይህ ድልድይ በመገንባቱና ለአገልግሎት ክፍት በመሆኑ በጣም ደስ ብሎኛል። ወደፊት ደግሞ ከዚህ የተሻሉ ልማቶች ይልማሉ ብዬ አስባለሁ። በጣም ደስ ብሎኛል። በጣም አሪፍ። የተወደዳችሁና የተከበራችሁ ተከታታዮቻችን አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ቻናሉ ኢትዮ ቱዴይ ነው። የኛ እይታ የተሰኘው መሰናዶ ደግሞ እንዲህ እያለ ከእናንተ ጋር አብሮ ቆይታ አድርጓል። በሚቀጥለው በታላቁ የህዳሴ ግድባችን አባይ ወንዝ ላይ መቆየት ይኖርብናል እና በዛ ፕሮግራም ድጋሜ እስከምንገናኝ ድረስ ግን ለዛሬ እንሰናበታለን። እናንተ ቤተሰብነታችሁን፣ አብሮነታችሁን ቻናሉን ላይክ፣ ሼር እና ሳብስክራይብ በማድረግ እንድትገልጹልን በትህትናና በታላቅ አክብሮት እንጠይቃለን። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ቻው።